ሰላም እንዴት ናችሁ? ይህ ከአካዳሚክ ሜንተር የሚተላለፍላችሁ ትምህርታዊ ነክ ቪዲዮ ነው። በዛሬ ቪዲዮ የማሳያችሁ ስተዲ ዲዛይን ለሪሰርቸር ምን አይነት ጥቅም ይሰጣል የሚለውን አንስቼ እነግራችኋለሁ። በመጀመሪያ ደረጃ ስተዲ ዲዛይን የሚጠቅመን እንግዲህ ሃው ዩር ስተዲ ኮንዳክትድ ጥናታችሁ እንዴት እንደሚካሄድ የሚለውን ሀሳብ ይነግረናል። በሁለተኛ ደረጃ ደግሞ ሃው ዘ ስተዲ ፓርቲሲፓንትስ አር ሴሌክትድ እንግዲህ ለሪሰርቻችሁ የሚያስፈልጉ ፓርቲሲፓንቶች እንዴት ነው የተመረጡት የሚለው ይነግራል። በሶስተኛ ደረጃ ደግሞ how you collect your data እንግዲህ ከፓርቲሲፓንቶች ወይም ከስቴዲ ፓርቲሲፓንቶች ለእናንተ ለሪሰርቻችሁ ገንቢ የሆነውን ዴታ እንዴት አድርጋችሁ ነው ኮሌክት የምታደርጉት የሚለውን በሶስተኛ ደረጃ ይነግረናል። በአራተኛ ደረጃ ደግሞ how your data analyzed እንግዲህ ከፓርቲሲፓንቶች ወይም ከስቴዲ ፓርቲሲፓንቶች የሰበሰባችሁትን ዴታ የተለያዩ ስታቲስቲካል ቱሎችን በመጠቀም እንዴት አድርጋችሁ ነው አናሊሲስ የምትሰሩት የሚለውን እንግዲህ አራት ወሳኝ ጥያቄዎችን ይመልስልናል ማለት ነው። እንግዲህ በዛሬ ቪዲዮ ላይ ስተዲ ዲዛይን ለሪሰርቸር ከሚሰጣቸው አራት ወሳኝ ነገሮችን አንስቼ ተናግሬያለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር በማድረግ ሪፖስት በማድረግ በተጨማሪ ይህን አካውንት ፎሎ በማድረግ ቤተሰብ ይሁኑ። አመሰግናለሁ።